የኢፌዴሪ ኢንዱስትሪ ሚኒስትር ናቸው። እሳቸው በታላቅ ደግሞ ወደ ወንዶች ምድብ ነው የምንሄደው። እንኳን ደስ ያላችሁ በድጋሜ ኮንግራቹሌሽን። 200,000 ብር ኑሪት አህመድ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ሶስተኛ በመሆን አሸናፊ ሆናለች። ሶስተኛዋ እንዳትመጡብን፣ ምክንያቱም አሸናፊዎችን እየለየን ለሽልማት የዘጋጀን ስለሆነ ያንን አካባቢ ክሊር ለማድረግ ነው። የፓርኪንግ ቤዝመንት ውስጥ ሄዳችሁ የመኪና ታርጋ ቁጥር ልሰጣችሁ ነው። እዛ መኪና ጋር
እንግዲህ ውርጫችንን ውድድሩን እያጠናቀቅን እንገኛለን። በሁሉም ምድብ አሸናፊዎች ዝርዝራቸው እጃችን ላይ እየደረሰ ይገኛል። በማስ ተወዳዳሪዎቻችን ከአንደኛ እስከ 10ኛ የወጣችሁ የበግ ሽልማት እንዳላችሁ አሳውቀናል። ስለዚህ ከአንደኛ እስከ 10ኛ የወጣችሁ ኩፖን ተሰጥቷቸዋል። ኩፖናችሁን በማሳየት እዚህ መኪና ጋር ሄዳችሁ በጋችሁን አሁኑኑ መውሰድ ትችላላችሁ። እንኳን ደስ ያላችሁ እንላለን። ኮድ 3 18888 ቀላል ነው። በጣም ብዙ 8 የበዛበት መኪና ነው። ኮድ 3 አረንጓዴ ታርጋ 18888 የሆነ ተሽከርካሪ ጋር ሄዳችሁ እዚህ ቤዝመንት ውስጥ በጎቻችሁን ይዛችሁ ላባችሁን መተካት ትችላላችሁ። ስለዚህ እንኳን ደስ ያላችሁ እንላለን። ከአንደኛ እስከ 10ኛ የወጣችሁ አትሌቶች፣ የማስ ተወዳዳሪዎች በዚህ ውድድር እጅግ በጣም በርካታ ሰዎች ከ17000 በላይ የሆኑ ተሳትፈዋል። በዚህ መካከል እንግዲህ በየምድቡ የኤሊት አትሌቶች አሉን፣ የክለብ አትሌቶች አሉን፣ እንዲሁም ደግሞ የማስ ተወዳዳሪዎችና ኦፍኮርስ ያያችሁት በጣም አስደማሚው የከፍተኛ አመራር ተወዳዳሪዎች ነበሩ። አሁንም የማስ ተወዳዳሪዎቻችን በመግባት ላይ ይገኛሉ። እንኳን ደስ ያላችሁ፣ እንኳን ደህና መጣችሁ እንላለን። ይህ ኢትዮጵያ ታምርት የሚለው የ2018 ዓ.ም የ10 ኪሎ ሜትር የጎዳና ላይ ሩጫ መርሃ ግብር ላይ ነው። እንኳን ደስ ያላችሁ እንላለን። ከአንደኛ እስከ 10ኛ የወጣችሁ የማስ ተወዳዳሪዎች ቤዝመንት ውስጥ ሄዳችሁ ኮድ 3 18888 ታርጋ ቁጥር ያለው ተሽከርካሪ ጋር በጎቻችሁ መውሰድ ትችላላችሁ። ሰዎች እዚህ ድንኳኑ ጀርባ መድረኩ ጀርባ ለአሸናፊዎች ብቻ ስለሆነ ብዙ መተረማመስ እንዳይኖር እባካችሁ በጨረሳችሁበት መስመር አግባብ እዛው አካባቢ ላይ እንድትቆዩልን በትህትና እንጠይቃለን። ከመድረኩ ጀርባ ነው እየጨረሳችሁ እየገባችሁ ያላችሁት። በዚሁ በምስራቅ በኩል መጨረሻው መስመር ላይ አለፍ ብላችሁ እንድትቆሙልን በትህትና እንጠይቃለን። በአጭር ደቂቃዎች ውስጥ ሽልማቶቹን አናውንስ አድርገን የመርሃ ግብሩን መጨረሻ የምናበስር ይሆናል። ኢትዮጵያ ታምርት እኛ የምንሸምት 2018 ዓመተ ምህረት የዚህ የ10 ኪሎ ሜትር የጎዳና ላይ ሩጫ ይሄኛው ኤዲሽን በመጠናቀቅ ላይ ይገኛል። ለአሸናፊዎች በሙሉ እንኳን ደስ ያላችሁ። ጨርሳችሁ ውድድሩን የምትገቡ ሁሉም አሸናፊዎች ናችሁና እንኳን ደስ ያላችሁ። እያንዳንዱ ጨርሶ የሚገባ ሰው እዚህ ቦርዱ መነሻው ቦርዱ ላይ መጨረሻው ቦርዱ
ክብራትና ክብራን እንግዶቻችን ታዳሚዎቻችን የ2018 ዓመተ ምህረት የኢትዮጵያ ትራቨርት የ10 ኪሎ ሜትር የሩጫ ውድድር እንግዶቻችን ታዳሚዎቻችን ተሳታፊ አሸናፊዎች ተሸላሚዎችን ጭምር በድጋሜ እንኳን ደስ ያላችሁ ሁላችሁም እንኳን ደህና መጣችሁ እያለን አሁን ወደ ሽልማት መርሃ ግብር ነው የምንሄደው። ሽልማታችንን የምንጀምረው በዚህ መርሃ ግብር ላይ ከፍተኛ አስተዋጽኦ ላደረጉ በማስተባበር ዝግጅቱን እንደዚህ በአማረ ሁኔታ እንዲጠናቀቅ በማድረግ ከፍተኛ አስተዋጽኦና ትብብር ላደረጉልን ተቋማት የሰርቲፊኬት ሽልማት በመስጠት ነው። ይህኛውን ሽልማት የሚሰጡልን ክቡር አቶ ሐሰን መሐመድ የኢፌዴሪ ኢንዱስትሪ ሚኒስቴር አዲስ አበባ ወጣቶችና ስፖርት ቢሮ፣ እኚህ የአዲስ አበባ ከተማ ተቋማት ናቸው። አዲስ አበባ ወጣቶችና ስፖርት ቢሮ መጥተዋል። በመቀጠል የዝግጅቱ ተባባሪ አዘጋጅ የኢትዮጵያ አትሌቲክስ ፌዴሬሽን አትሌቲክስ ፌዴሬሽን እየመጡ ይገኛሉ። ፌዴራል ፖሊስ ኮሚሽን በተለይም በጸጥታው በማስተባበሩ እጅግ ከፍተኛ አስተዋጽኦ ስላደረጉልን ፌዴራል ፖሊስን በልዩነት እናመሰግናለን። ፌዴራል ፖሊስ ኮሚሽን አሉ። እንቀጥላለን። አዲስ አበባ ፖሊስ ኮሚሽን እንደዚሁም የአዲስ አበባ ፖሊስ ኮሚሽን በልዩነት እናመሰግናለን። ላደረጉት ከፍተኛ የጸጥታ የማስተባበር አስተዋጽኦ እጅግ በጣም እናመሰግናለን። አዲስ አበባ ፖሊስ ኮሚሽን ተወካይ ካለ መጥቶ መውሰድ ይችላል። እንዲሁም አዲስ አበባ ሰላምና ጸጥታ ቢሮ እነዚህ የሰላምና የጸጥታ የፖሊሲንግ ስራውን በጣም በከፍተኛ ማስተባበር ያሳለጡልንና ዝግጅታችን እውነታችን በከፍተኛ ስኬት እንዲጠናቀቅ ያደረጉልን ናቸው። ለሁሉም እጅግ በጣም እናመሰግናለን። ክቡር አቶ ሐሰን መሐመድንም እጅግ በጣም አመሰግናለን። የምንሸልመው የሽልማት መድረኩ እየተዘጋጀ ነው የሚገኘው። እንደሚታወቀው በአትሌቲክስ ትራዲሽን አንደኛ፣ ሁለተኛ፣ ሶስተኛ በምታዩት መድረክ አግባብ ነው የሚሸለሙት። አንደኛው መሀል ሲሆን ሁለተኛው በመካከለኛው በስተቀኝ ሆኖ ሶስተኛው ደግሞ በግራ በኩል ይሆናል። የወርቅ የብርና የነሐስ ሜዳሊያ በሚል ነው። በዚህኛው መርሃ ግብር ግን ከፍተኛ የገንዘብ ሽልማት ጭምር የሚያገኙ ይሆናል ከሜዳሊያው በስተቀር በተጨማሪ ማለት ነው። በዚህ መሰረት በሴት አሸናፊዎች ነው የምንጀምረው። ዝግጅቱን እያስተባበርን እንገኛለን። በዚህ ሰዓት ላይ አሁንም ተጨማሪ የሚጨርሱ አትሌቶች ተሳታፊዎች እየገቡ ይገኛሉ። Congratulations to every one of you here as you finish or run through the finishing line of the 2026 Made in Ethiopia route. 200,000 ብር የገንዘብ ሽልማት ከፍ እናድርገው። እዚህኛው ላይ ነው የምትሆኘው። ይቅርታ፣ እዚህኛው ላይ እዚህ ጋር ነው። እናመሰግናለን። በዚህ ምድብ በሴቶች ምድብ በሁለተኛ ደረጃ በማሸነፍ የ300,000 ብር ሽልማት ደግሞ የምታገኘው ሮቤ ዲዳ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ተያይዘው ነው የገቡት። ሮቤ ዲዳ እንኳን ደስ ያላችሁ። ሁለተኛ በመሆን የዚህ ምድብ የሴቶች የሩጫው አሸናፊ በመሆን የ300,000 ብር አሸናፊ እንዲሁም ደግሞ የብር ሜዳሊያ አሸናፊ ሆናለች። እንኳን ደስ ያለሽ። በዚህ ምድብ አንደኛ በመውጣት በሴቶች ምድብ የ550,000 ብር ተሸላሚና የወርቅ ሜዳሊያ የምታጠልቀው ብርቱካን ሞላ በግል ኤሊት አትሌት ናት። ሞቅ ያለ ጭብጨባ እባካችሁ። እንኳን ደስ ያለሽ። ብርቱካን ሞላ በግል ኤሊት አትሌት የሴቶች ምድብ አንደኛ በመውጣት እንኳን ደስ ያላችሁ። ለሶስቱም እስኪ አንድ ሞቅ ያለ ጭብጨባ።
እጅግ በጣም እናመሰግናለን። ክቡራን ታረቀኝንም እናመሰግናለን። ፎቶ ቻቻቻ አድርገን ደግሞ ወደ ኦሮሚያ ኮንስትራክሽን ስድስተኛ ጥበብ እንየው በግል፣ ሰባተኛ በሩ በየነ ከኮየ ፈጬና ስምንተኛ ታደለች በቀለ ከኦሮሚያ ኮንስትራክሽን ኢንጂነሪንግ ስምንቱ የእንዲሁ በተዋረድ ሽልማት የሚሰጣቸው ይሆናል። በመቀጠል የወንዶች መድረክ ጋብዛለሁ። አሸናፊ አትሌቶች እየገቡ ይገኛሉ። እንኳን ደስ ያላችሁ እንላለን። እንኳን ደህና መጣችሁ። ደረጃችሁን እስክናሳውቅ እዚህ ኋላ ላይ ተቆሙልንና እንደየደረጃችሁ የምትወጡ ነው የሚሆነው። እናመሰግናለን። ክቡር አቶ መላኩ አለበል የኢፌዴሪ ኢንዱስትሪ ሚኒስቴር ሚኒስትር ይህኛውን የወንዶች ምድብ የኤሊት ወይም የክለብ አትሌቶች አሸናፊዎችን የሚሸልሙልን ይሆናል። በዚህ መሰረት የወንዶቹን ውድድር በ2018 ዓመተ ምህረት የኢትዮጵያ ታምርት 10 ኪሎ ሜትር የጎዳና ሩጫ ተወዳድረው ከ1 እስከ 3ኛ የወጡት በ3ኛ ደረጃ ገዛኸኝ ሙሴ ከኢትዮጵያ ንግድ ባንክ 3ኛ። ገዛኸኝ እንኳን ደስ ያለህ፣ አጨብጭቡለት እስቲ። ገዛኸኝ ሙሴ 3ኛ። ወደ ፕላትፎርም መውጣት ትችላለህ። እንኳን ደስ ያለህ። በክቡር ሚኒስትሩ የነሐስ ሜዳሊያውን ያጠልቃል። ኢትዮጵያ ታምርት እኛም እንሸምት እንዳንረሳው እሱን። እንዲሁም ለምድቡ ለ3ኛ ደረጃ የተዘጋጀውን የ200,000 ብር የገንዘብ ሽልማት እንዲያገኝ ይሆናል። እንኳን ደስ ያለ ገዛኸኝ ሙሴ ኢትዮጵያ ንግድ ባንክ። በዚህ ምድብ በ2ኛ ደረጃ በማሸነፍ የ300,000 ብር ተሸላሚ የሆነው በግል ተወዳዳሪ ጀንበሩ ሲሳይ። እንኳን ደስ ያለ ማለት ጀንበሩ አጨብጭቡለት። እንዴት ነው ሞቃል አጨብጭቡላቸው። እንኳን ደስ ያላችሁ። ጀንበሩ ሲሳይ የግል ተወዳዳሪ ነው። ኤሊት አትሌቶች ምድብ የ300,000 ብር የገንዘብ ሽልማት ያገኛል። የዚህ ምድብ አሸናፊ የሆነው የወንዶች ምድብ አንደኛ በመውጣት የ550,000 ብር ተሸላሚ የሆነው ንብረት ክንዴ ሌዲስ ኤንድ ጀንትልመን ከኢትዮጵያ ንግድ ባንክ። ንብረት ክንዴ ከኢትዮጵያ ንግድ ባንክ የክለብ አሸናፊ። ለሁሉም እስኪ ሞቅ ማለት ተባጠጡላቸው። ስራችን ተሸልመዋል። ኢትዮጵያ ታምርት እኛም እንሸምት። እናመሰግናለን። በመቀጠል ወደሚቀጥለው የሽልማት መርሃ ግብር ነው የምንሄደው። የተቆለ